አንዳንዴ እኔ ማቀውን ነገር ብታውቁ ኖሮ ይላሉ ያ ማወቅ ደግሞ የሳቸው ዕውቀት በወሬ አይደለም ወይም ደግሞ ከማንም ተነግሯቸው ሳይሆን አይቶ ነው አላህ አሳይቷቸው የጀሃነምንም የጀነትንም ጉዳይ በግልጽ አሳይቷቸው ስለዚህ የዛ ደረጃ የቂን ኖሯችሁ ብታውቁን ነገር ብታውቁ ኖሮ ትንሽ ስቃችሁ ብዙ ታለቅሱ ነበር መጨረሻ ላይ ደግሞ ሌላ ሐዲስ ላይ ይዘገቡልን አልቅሱ አሉ والله አልቅሱ አሁን አልቅሱ እዚች ዱንያ ላይ አልቅሱ ለማልቀስ ሞክሩ ነገኮ የጀሃነም ሰዎች እንባን አልቅሰው እንባ አልቆ ደም ያለቅሳሉ እንባው አልቆ ደም ያለቅሳሉ ያ ደም አልቆ የሚወጣው ፈሳሽ መርከብ ቢሄድበት ያስኬዳል ግን ያ ሁሉ ለቅሶ አንዲት ፋይዳ የላት እዚህ ዱንያ ላይ ደግሞ አንዲት ጠብታ አላህን በፍራቻ የሚለቀስ አንዲት ጠብታ ንጹህ የሆነች ለአላህ ፍራቻ የወጣች እንባ ተራራን የሚያክል ወንጀሎችን ታብሳለች ጊዜው እዚህ ነው ይሄንም መልመድ ያ ኢኽዋን ወንድሞቼ والله ቀስወተ የልብ መድረቅ ሲበዛ ነው የእንባ ድርቀት የሚያጣው እስኪ ምን መቼ አልቀሰና ቃለን ብለን ራሳችን ብንጠይቅ ሌላ ነገር ለስንት ነገር እናለቅሳለን እኮ እስኪ አላህን ፈርተን ሐለታችን አሳዝኖን ያለንበት ነገር ጉዳያችን አሳስቦን የኢማናችን ጉዳይ የአኺራችን ጉዳይ አሳዝኖን ይሁን አለቀስንበት ጊዜ አለ መቼ ሳምንት ሆኖናል ለሳምንት ወር አመታት ሰው ይኖራል ዝም ብሎ ከዛ በኋላ እንባውን ሚዘራበት ሌላ የዱንያዊ ክስተቶች ብዙ አሉ hatta አንዳንድ ቪዲዮ አይቶ ያለቅሳል لكن ሐለቱን አይቶ ግን የሚያለቅሳል ሁኔታውን አይቶ የሚያለቅስ የራሱ ነገር አሳዝኖት አላህ ጋር የሚያለቅስ ወለሃዛ እዚህ ይሄን ቡካ የሚባለው ያ ጀማ ቡካ ይሄ ማልቀስ የሚባለው ነገር ይለማመዱታል ልክ እንደ መልካም ስራ ይለማመዱታል فإن لم تبكوا فتباكوا እንኳን እንባ ይመጣላችሁና ባታለቅሱ እንኳን ያለቀሰ ምሰሉ ሞክሩ ለማልቀስ እንደዚህ እኮ ነው ያሉት ከዛ በኋላ ሰውየው ቀልቡ ለስለስ ማለት ሲጀምር የዛን ጊዜ እንባው ይመጣለታል لا اله الا انت سبحانك انا كنا من الظالمين لك يا ሁሉ خلق በተሰበሰበበት የሚያደርገው ነገር አጥቶ ወዴት ወደ ጀነት ይሁን ወደ ጀሃነም ይሁን ሐለቱን ጠፍቶት ግራ ገብቶት በጭንቀት ባለበት ሰዓት ላይ በአርሽ ጥላ ስር ሆኖ እየበላ እየጠጣ በቅዝቃዜ ሰው ተፋርዶና ተጨርሶ ወደ ጀነት የሚባለው ሲባል ተነስቶ ይገባል ማለት ነው እስከዛ ድረስ አረፍ በሉ ቪአይፒ ታቃላችሁ ፕሌኑስ ከሚነሳ ድረስ ከምትገባ ድረስ ከሰው ጋር ተሰልፈ አይደለም ተጠብቀው ማረፊያ ክፍል አለ እዛ ክፍል ተቀምጠ በሐቂቃ والله ባለፈው ያወራን ነበር እዚህ ዱንያ ላይ በዱንያ አማካኝነት በአንዳንድ ገንዘብ ወይም ቢዝነስ ክላ ወላ ቪአይፒ ወላ ምን ተብሎ ልዩነቶች አሉ አይደለ በዱንያ አላህ እንዴት እንደለያየናቸው አየህ ብሏል በዱንያ ጉዳይ ላይ انظر كيف فضلنا بعضهم على بعض كفيلون ككفيلو دنيا ላይ እንዴት እንደለያየነው አይተሃል ካለ በኋላ ወለልአኺረቱ አክበሩ ደረጃት ወአክበር ተፍዲል አኺራ ላይ የበለጠ ደረጃዎች አሉ የበለጠ መለያየቶችና መበላለጦች ያሉበት ቀን በመላእክት ታጅቦ ይመጣል ብቻውን እየተንከራተተ ይመጣል በእግሩ እየወደቀ እየተነሳ ይሄዳል ደህና መሰቀያና መጫኛ ተዘጋጅቶለት ይሄዳል እየታገለ እየተንፋቀቀ ይሄዳል ልክ እንደ መብረቅ ብልጭታ ብሎ ሲያልፍ ካጠገበ ብቻ ነው ሌላ ምን እንዳለፈ ማጣቀ እንደዚህ አይነት አለ የተለያየ አይነት ብልጫዎችን መታየው የዛን ቀን ነው ግልጽ በሆነ መልኩ መበላለጦች የሚታይበት ቀን ነው የዛን ቀን ልክ እንደዛ ማለት ነው ገና መፋረዱ ገና ሂሳቡ ጭንቀቱ ህዝቡ እዛ ላይ እሱ ከአርሽ ጥላ ስር ቁጭ ብሎ ቀርቦለት እየተካደመ ነገሩ እስከሚያልቅ ድረስ ካለቀ በኋላ ተነስቶ ወደ ጀነቱ ይሄዳል ከነዛ ሰዎች ውስጥ ሰባት በአንድ ዘገባ ላይ በሌላ ዘገባ ላይ 3 አርገው ጠቅሰውታል ብዙ ናቸው ሰባት ብቻ አይደለም በዛ አርሽ ጥላ ስር የሚቀመጡት በተለያየ ሐዲሶች ላይ የተለያየ ዘገባ ከነሱ ውስጥ አይኑን ባኪያ من خشيه الله አላህን ፈርታ ያለቀሰች አይን የዛን ጊዜ የለቅሶ ጊዜሽ በቃሽ በቃ የጭንቀት ጊዜሽ አልቋል ተብላ ረፍት አድርጋ በእንደዚህ አይነት መልኩ አላህ ይሁነን አላህ ይድረስልን ሐለታችንንም አላህ ያስተካክለው በረህመቱ ከወደዳቸው ባሪያዎች አላህ ያርገን በዱንያም በአኺራም እድላቸው ምርጥ ከሆነ ባሪያዎች አላህ ያርገን
ያለበለዛ ጉዳዩ በስራም ብቻ አይደለም መስራትም እንዳለብን ከመሆኑ ጋር ጉዳዩ የስራም ጉዳይ ብቻ አይደለም ያላህ ረህመት ነው ረህመቱ ሲመጣ ትንሽ የሰራውን ትልቅ ጣስ ሲሰጠው ይታያል አላህ ከነሱ